ዝሙት ምን ማለት እንደሆነ እናገር። እሺ በአረብኛ ቋንቋ ዚና የሚባለው ወይ ደግሞ ዝሙት ተብሎ የሚጠራው ወይ ደግሞ አላስፈላጊ የሆነ ሴክሹዋል ሪሌሽን የሚባለው ኮንሴፕት ምንድን ነው? ያ ማለት ቀላል ነው ትርጉሙ። ዝሙት ማለት አምላክ ካስቀመጠው ህግ ውጪ የአምላክን ህግ ተላልፈህ ከሌላ አካል ጋር ከአንተ በተቃራኒ ካለ ሴክስ ጋር ግንኙነት ማድረግ ማለት ነው። ዝሙት ማለት ሲምፕሊ ዝሙት የሚያደርገው ያንን ነገር ለምሳሌ ዝሙት ፈጸመ የሚባለው ሴክስ ማድረግህ ብቻ ነው ወይስ አምላክ የሚፈቅደውና የማይፈቅደውን ግልጽ አድርግልኝ። አዎ ኃጢያ በቃ ልክ እንደነገርኩ ነው። እንደዚህ አይነት ኮንሴፕቶች አሉ። በአጠቃላይ ይሄ ቴዎሎጂካል ነው፣ እስልምና ምናምን የመሰረተ ሳይሆን አጠቃላይ ኮንሴፕቶች አሉ። ለምሳሌ አንድ ነገር ዝሙት ለመባል ይሄ ቪግሬስ እንለዋለን። ለምሳሌ አሁን ላቭ ስንል አሁን ኤርሚ የሆነን ሰው መጥቶ እወድሃለሁ ካለ መውደድ የሚባለው ምን ያህል ደረጃ ነው? ሊሚት ያስፈልገናል አይደል? ሃይማኖታዊ ሲመጣ እንደዚህ አይነት ነገራቶች ሊሚቶች አላቸው። ሰው ዝሙት የሚባለው ምን ሲሆን ነው? ዝሙት ሲባለው ከአምላክ ውጭ የሆነ አምላክ ከፈቀደ ውጭ። ለምሳሌ ኤርሚ አንተ መታገባው እንትናን ነው ተብለ ከሷ ውጭ ካገባህ ዝሙት ነው ለአንተ። ያው እንደዛ ይባል ህግ ባይኖርም ይሄ ምሳሌ ነው። ግን አሁን እኛ ሰዎች ከማንኛውም አካል ጋር የመጋባት ፍቃድ ተሰጥቷቸዋል። ሰው ከነዛን አካላቶች በተፈቀዳቸው መንገድ ሌጋሊ ኮንሱሜት አድርገው ቤተክርስቲያን ከሆነ ቤተክርስቲያን፣ በመስጂድ ከሆነ ኢስላሚክ በሆነ ወይ ጋብቻ ማድረጋቸው ያንን ዝሙት አያስብለው ማለት ነው። ያ ዝሙት ማለት በአጠቃላይ በእስልምና ኮንሰፕት ከጋብቻ ውጭ የሚደረግ ነገር ነውና ሷሃባዎች ያንን ነገር አልፈጸሙም ነው የምትለኝ? ሰሃቦች ማለት አልፈጸሙም ሳይሆን አላቅም። እዛ ውስጥ ከመግባታቸው በፊት ይሄን ፖይንት ላስቀምጥና እቀጥላለሁ። አሁን እኔ ስለ አራቱ ነው እያወራሁት መጀመሪያ። ሁለተኛ ደግሞ ስንቀጥል ሰሃቦች ሪድዋኑላሂ ዐለይሂም መጀመሪያ በነበራቸው ህይወት ላይ አብዛኞቹ ክርስቲያን ነበሩ። ከእስልምና በኋላ ዝሙት ሰርቶ ወደ ነብያችን ይመጣ አንድ ሰሃቢ ነበር። ለምሳሌ ሰሃባ ነው። ሰሃባ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተመለከተ ከዛ በኋላ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ፎሎ ያደረገ አካል ማለት ነው። ሰሃባ ማለት ሳሂብ ከሚለው አረብኛ ቃል የመጣ ነው፣ ጓደኛ ማለት ነው። ሰው ከዛ ውጭ አካል ነብዩ ሰለላሁ ዐለይሂ ወሰለም ዝሙት እየሰራ ይመጣ ዝሙት የሰራ አካል አለ፣ መጠጥ የሚጠጣ አካል አለ። ግን ያንን አካል ላይ ያንን ስራ ላይ የማይጸኗቸው አላህ ቁርአን ላይ አስቀምጧቸዋል። الذين اذا فعلوا فاحشه እነዛ በደልን የሰሩ አው ظلموا انفسهم ወይ ደግሞ ራሶቻቸውን የበደሉ ሰዎች ከዛስ ذكروا አላህን ያስታውሳሉ አለ። فاستغفروا لذنوبهم ለኃጢአቶቻቸው ግን ይቅርታን ይጠይቃሉ፣ ንስሐ ይገባሉ። ومن يغفر الذنوب الا الله ካላህ ውጪ ማን ነው ኃጢአትን ይቅር ይመለው? ይሄን አላህ Subhanahu Wa Ta'ala ኃጢአታቸውን ይቅርታ እንደሚጠይቁ ተናግሯል። ግን አራት የምንላቸው ኹለፋ አራሺድኖች እንደዚህ አይነት ስራ ላይ አልገቡ። አብዛኛው ሌሎችም አልገቡ። ከአራቱ አንዱ ከሚስቱ ውጪ ከሌላ ሴት ጋር ወይም በሚስት ካገባት ውጪ ከሌላ ሴት ጋር አልተኛም፣ ዝሙት አላደረገም ነው ወይ? አዎ ኢስላማዊ ህግ ከፈቀደለት ውጪ ኔቨር አላደረጉም።